በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ምስል የሚታያችሁ በጠቅላላ የድምጽ የሚሰማችሁም ሁላችሁ የልዑል እግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። እኔ መምህር ዘበነ ነኝ። በዚህ ገጽ ላይ እንግዲህ ባለፈው ጀምሮ በቅርብ ጊዜ እንደማስተምር ገልጬላችሁ ነበረ። እኔም ሆንኩ ሌሎች በርካታ መምህራን በዚህ ገጽ ላይ የተጠቀሙ ያስተምራሉ። በዚህ ላይ የምናስተምራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታችንን፣ ስርዓት እምነታችንን፣ መጽሐፍ ቅዱሳዊ የሆነውን ሁሉ ትምህርት ይሆናል። ይህም ቀጥተኛይቱን መንገድ የምንመሰክርበትና ለራሳችንም ሕይወት ወደ መንግስተ ሰማያት የምናደርገውን ጉዞ ሁሉ የሚደግፍ ትምህርት በዚህ ውስጥ እንማራለን። በዚህ ገጽ ላይ እንግዲህ ካሁኑ የምነግራችሁ ሃይማኖታዊ ትምህርቶች ብቻ የሚተላለፉበት ይሆናሉ። ድንገት አንዳንድ ማህበራዊ ጥያቄዎች፣ ሌሎች ጥያቄዎቻችሁን ግን በግል በተለያየ መስክ በመታገኟቸው መምህራን ዘንድ መማር ትችላላችሁ። በዚህ ገጽ ላይ ግን በጠቅላላ የምናስተምራችሁ የሃይማኖትን ትምህርት ይሆናል። በምትጠይቋቸው ጥያቄዎችን መልስ የምታገኙት መጽሐፍ ቅዱሳዊ የሆኑት ጥያቄዎች ብቻ ይሆናሉ። ለማንኛውም ይህ የኔ ገጽ ነው የሚሆነው። በኔ ስም በርካታም ቢኖሩም ይሄኛው ግን የኔ የራሴ ገጽ መሆኑን በዚሁ አጋጣሚ ገልጽላችኋለሁ። እንግዲህ ከዛሬ ጀምሮ አንዳንድ ትምህርቶችን በዚህ ላይ ያደረግን መንፈሳዊ ትምህርቶችን እናንተም እየገበያችሁ መንፈሳዊ ሕይወታችንን አሳድገን ከእግዚአብሔር ዘንድ ሰላምና ፍቅር የምናገኝበትን አዲስ የሆነውን ሁልጊዜ ማለዳ ማለዳ አዲስ የተባለውን ቃሉን ሁላችንም እንማራለን። እንግዲህ ሁላችሁም ይህንን ለወንድሞቻችሁ ላይክ ሼር እያደረጋችሁ እንደሚባለው ሁላችሁም በዚህ ትምህርት ውስጥ እናንተም በስራ እንድትሳተፉ ጋብዛችኋለሁ። በተረፈ የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ ሰላም፣ ህብረት፣ ጸጋ፣ በረከቱና የእመቤታችን አማላጅነት የመላእክት ጥበቃ የቅዱሳን በረከት ሁሉ ከኛ ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱን የሚያብራ